ሰላም እንዴት ናችሁ? በዛሬ ቪዲዮአችን ደግሞ ሃይ ፋሚሊ እንዴት አድርጋችሁ ብዙ ዶላሮችን መስራት እንደምትችሉ እንመለከታለን ማለት ነው። ስለዚህ አሁን አፕሊኬሽኑን ከፍተን እያንዳንዱን ዲቴል መመልከት አለብን። አብዛኞቻችሁ እየቆመባችሁ እያስቸገረ ነው ማለት ነው። አሁን $5 ከደረሰ በኋላ ከዛ በኋላ ምንም እያገኘን አይደለም እያላችሁኝ ነው እና ክሌም እንለዋለን። አንድ ጊዜ በሌላ አካውንት ዩዝ ዶላር ይዟል ማለት ነው። እና ይሄ እንደምትመለከቱት ነው ምንድነው አሁን እንትን ነው እየሰጣችሁ ያለው ማለት ነው። ኮይኖች ምናምን ነው እየሰጣችሁ ያለው ዶላሮችን እየሰጠኝ አይደለም ምናምን እያላችሁ ነውና እዚህ ጋር ትመጡና ሪሲቭ ማለታችሁን እንዳትረሱ ማለት ነው። እዚህ ጋር እየመጣችሁ በየቀኑ ሪሲቭ ትላላችሁ። ይበልጥ ሞር የተሻለ ሪዋርድ ለማግኘት ይኸው እዚህ ጋር የምትመለከቷት እዚህ ጋር 18 የምትላለች ማለት ነው። እዚህ ጋር ሪሲቭ ስል ይቀንሳል 17 ይላል። ይኸውላችሁ እንደዚህ ያረጋችሁ ደቂቆቹ ሲያልቁ ይሰጣችኋል ማለት ነው። ከዛ ምንድነው የምታደርጉት እዚህ ጋር የፕላስ ምልክት አለች ማለት ነው። እሷ ጋር በየቀኑ እየመጣችሁ 5 ሰዎችን አፕላይ ማድረግ ይኖርባችኋል። አንዳንዶቹ ክፍያ ይጠይቃሉ። ስለዚህ እንወጣለን ማለት ነው። እንደዚህ እስከቻላችሁ ድረስ እንትን ማድረግ ይኖርባችኋል፣ አድ ማድረግ ይኖርባችኋል። ከዛ እዚህ ጋር እየመጣችሁ ሪዋርዳችሁን መውሰድ ነው ማለት ነው፣ ኮይናችሁን። ሌላው ደግሞ ምንድነው ግዴታ ፋሚሊ መቀላቀል ይኖርባችኋል ማለት ነው። እንዲሰጣችሁ ፋሚሊ መቀላቀል አለባችሁ። የራሳችሁን ክሬት ለማድረግ ደግሞ $1 ይጠይቃል። እዚህ ጋር ታስክ የሚላል እሱ ጋር ትመጡና ሪሲቭ እንለዋለን። አሁን እዚህ ጋር የምትመለከቷት አለች ማለት ነው፣ ቀይ ምልክት። ልክ 500 ስትሞላ እዚህ ጋር የሰራችሁት ሪዋርድ 500 ከሞላ ምን ያደርግላችኋል? አሁን 500 ነክቼ ላሳያችሁ። እሱን ስነካው ይሄው የሚሰጠኝን ይነግረኛል። 0.1 USDT ይሰጠኛል ማለት ነው። እንደዚህ አድርጋችሁ ማስጀመር ትችላላችሁ ማለት ነው። እና 300 ኮይን እና ፍራግመንት የሚል ደግሞ 100 ይሰጠኛል ማለት ነው። ኦኬ እንለዋለን። እዚህ ጋርም አሁን ልክ 1500 ስትደርሱ በተመሳሳይ ይሰጣችኋል ማለት ነው። እሱንም ነክቼ ላሳያችሁ። ይሄው 0.01 USDT 600 ኮይን እና ፍራግመንት 50 ይሰጣችኋል ማለት ነው። እንደዚህ አድርጋችሁ እንትን ማለት ትችላላችሁ። ሌላው ደግሞ እዚህ ጋር ሌላም አለ ማለት ነው። እንመልከት እሱ። ሌላው ደግሞ እዚህ ጋር 2500 የምትላለች እሱን እናካታለን። እሱንም ስንመለከት 0.01 ይሰጠናል ማለት ነው። እና እንደዚህ ያደርጋችሁ ይሄ የፋሚሊ ሪዋርድ ነው። ፋሚሊ ከተቀላቀላችሁ ብቻ ነው የምታገኙት። እዚህ ጋር አሁን ሪሲቭ ብያለሁ፣ አንድ ታስክ ሰርቻለሁ ማለት ነው። እና እየወረዳችሁ እዚህ ጋር አንዳንድ ታስኮችን መስራት ይኖርባችኋል። እዚህ ጋር 30 ደቂቃ ላይቭ ስትቀመጡ ይሰጣችኋል ማለት ነው። እንደዚህ ያደርጋችሁ እያንዳንዱን ታስክ መስራት የምትችሉትን ማጠናቀቅ ትችላላችሁ ማለት ነው። የፋሚሊ ፓርቲ ደግሞ አለ ማለት ነው። የእናንተ ፋሚሊዎች ገብተው ከሆነ ፓርቲ እነሱ ጋር ሄዳችሁ በመቀመጥ የተሻለ ሪዋርድ ብታገኙ አሪፍ ነው ማለት ነው። እና የራሳችሁን ሩም ደግሞ ክሬት ለማድረግ ምንድነው የምታደርጉት? እዚች ጋር የ3 ነጥብ አለች ከላይ እሷን ነካትና ኤግዚት ዘ ፋሚሊ እንለዋለን። አሁን አስወጣን ማለት ነው። እንደምትመለከቱት ብዙ ፋሚሊ እዚህ ጋር አለ። እዚህ ጋር ጆይን ስትሉ ማለት ነው ፋሚሊ 0.05 ይሰጣችኋል ማለት ነው። የራሳችሁን ክሬት ለማድረግ ደግሞ ክሬት የምትላለች ከላይ እሱን ነካ አድርጋችሁ ክሬት ማድረግ ትችላላችሁ ማለት ነው። እዚህ ጋር ስማችሁን ጽፋላችሁ እና ቴምፕሌቶችን ምናምን አስገብታችሁ $1 መክፈል የሚችሉ ከሆነ ከፍላችሁ ፋሚሊ ክሬት ማድረግ ትችላላችሁ። የተሻለ ሞር ሪዋርድ ማግኘት ትችላላችሁ እንደዚህ አድርጋችሁ። ሌላው ደግሞ የምትሰበስቡበት መንገድ ላይቭ መቀመጥ ነው ወይም ፓርቲ መቀመጥ ይኖርባችኋል ማለት ነው። እዚህ ጋር የቤት ምልክት አለች እሷን ነክታችሁ ከላይ ቤቷን ምልክት ነክታችሁ መግባት ትችላላችሁ ማለት ነው። እና እንደዚህ ያደርጋችሁ ሰው ቤት እየተቀመጣችሁ ምናምን መስራት ትችላላችሁ። ከዛ እንደ በፊቱ መጀመሪያ እንደሚሰጣችሁ ሪዋርድ ይሰጣል ማለት ነው። እዚህ ጋር ጆይን ፋሚሊ እያለ ነው። ጆይን ፋሚሊ ስንል 0.05 ይሰጠናል። ስለዚህ እዚህ ጋር የሚያዛችሁ ነው ማድረግ ያለባችሁ። ሌቭል አፕ አድርጉ ካለ ሌቭል አፕ የሚለውን ስትነኩት ራሱ $1 እየሰጣችሁ ነው እንትን የምትሉትና እዚህ ጋር ሪሲቭ ሚል ከመጣ ሪሲቭ በሉት። ላይ ደግሞ እየመጣችሁ ጌሞችን መጫወት ትችላላችሁ ማለት ነው። ኮይን እያሳዛችሁ ምናምን መጫወት ትችላላችሁ። እዚህ ጋር ፑል መጫወት ትችላላችሁ 8 ቦል ምናምን እና ሞር ጌም ደግሞ እዚህ ጋር ሚሊዮን ነክታችሁ መጫወት ትችላላችሁ ማለት ነው። እዚህ ጋር ሜሴጅ የምትላለች ወደ ሜሴጅ እንሄዳለን። ፖስት ማድረግ የምትፈልጉ ከሆነ የፕላስ ምልክቷን ነክታችሁ ፖስት ማድረግ ትችላላችሁ ማለት ነው። አሁን ሜሴጅ የሚለው ጋር ደግሞ የተለያዩ ሰዎች ከእናንተ ጋር የሚያወሩ ከሆነ እዚህ ጋር ከነሱ ጋር ምናምን ቴክስት የምትጻጻፉበት ነው፣ ቻት የምታረጉበት ነው ማለት ነው። እንደዚህ እያደረጋችሁ በቀላሉ መሰብሰብ ትችላላችሁ ማለት ነው። ጨዋታው ያለው እዚህ ጋር ነው ማለት ነው። እቺኛዋን ነካ ስታረጓት አሻንጉሊቷ ትደንሳለች ማለት ነው።
እንደዚህ በምታደርጉበት ሰዓት ሪሎድ ነው ማለት ነው። አዳዲስ ሪዋርዶችን ይሰጣችኋል ማለት ነው። ያው ሪሲቭ እንለዋለን። ሪሲቭ ስለው ከላይ እዚህ ጋር ይቀንሳል ማለት ነው። እሺ አሁን ምንድነው የምናደርገው? ዊዝድሮ አደረጉን ደግሞ እንመልከት። እዚህ ጋር ዊዝድሮ ለማድረግ ዊዝድሮ የምትለዋን እናካታለን። እሱን ስትነኩት እዚህ ጋራ ኢንቫይት ያደረጋችሁትን ሰው ያመጣላችኋል። በአንድ ኢንቫይት 0.1 ዩኤስዲቲ ይሰጣችኋል ማለት ነው። ስለዚህ 0.5 ከደረሰ ኢንቫይት ያደረጋችሁ ሰው ይሄ የሚከፈትላችሁ ከትንሽ ቀን በኋላ ነው ማለት ነው። ለእናንተ ሬድ ፓኬት ምናምን የሚለው ነው ይመጣላችሁ። ስለዚህ አሁን ዊዝድሮ ማድረግ የምትችሉ 0.1 ዊዝድሮ ማድረግ ትችላላችሁ። $10 ካልደረሰ ግን ዊዝድሮ ማድረግ ስለማይቻል 0.3 የሚለውም አሁን ዊዝድሮ ማድረግ ይቻላል ማለት ነው። ይሄ ደግሞ $1 ብቻ ደግሞ ዊዝድሮ ማድረግ የምትፈልጉ 30 ቀን በተከታታይ መግባት አለባችሁ ማለት ነው። ዴሊ ቼክን እያደረጋችሁ 30 ቀን ከሞላችሁ ይሄም $1 እንደሌሎች ይከፈታል ማለት ነው። ስለዚህ ከዛ $1 ዊዝድሮ ማድረግ ትችላላችሁ እና አሻንጉሊት መግዛት ትችላላችሁ። ማገቡ ከሆነ 0.5 ደርሱ ሾፕ ትሉትና ወረታችሁ ወርዳችሁ እቺኛዋን መግዛት ትችላላችሁ ሪደም ብላችሁ ማለት ነው። ከዛ ራሷ ለሳምንት ተሰበስብላችኋለች ማለት ነው። እና ደግሞ አሁን እዚህ ጋር እንዴት እንደመጣ ዩኤስዲቲዎች እንዴት እንደሰራው ሪከርድ ላሳያችሁ ማለት ነው። እሱን በምትነኩበት ሰዓት ይሄው ያመጣላችኋል። ሳይኒን እያረጋችሁ 0.3 በሰባት ቀኑ ሳይን ያረኩት ነው ማለት ነው። እና ኢንቫይት ያረኩት ደግሞ የሪዋርድ የሰጠኝ ነው 0.03 አለ 0.1 አለ ማለት ነው። 0.03 የሚሰጠኝ ምንድነው የኢንቫይት እንትኑን አሳያችኋለሁ ሩሉን ማለት ነው። እናንተ አንድ ሰው ጋበዛችሁ፣ የጋበዛችሁ ሰው ደግሞ ሌላ ሰው ሲጋብዝ እያለ የሚሰጣችሁ 0.03 ነው ማለት ነው። 0.1 የጋበዝኩት ነው ቀጥታኔ ማለት ነው። 0.01 የሚሰጣችሁ ደግሞ እያለ የቀጠለው ማለት ነው። የልጅ እያለ የቀጠለው ነው በኢንቫይት እና እንደዚህ አድርጋችሁ ሪዋርዶችን መሰብሰብ ትችላላችሁ ማለት ነው። እና ምንድነው ሌላው ነገር ደግሞ ዊዝድሮ ማድረግ የምትፈልጉ ይሄው በቃ 0.3 ከፈለጋችሁ 0.3 ላይ ዊዝድሮ የሚለውን ትነኩትና ወደ ባይናንስ ሊሆን ይችላል ወደ ተለያዩ ኤክስቼንጆች ሄዳችሁ የኢተሪየም ዋሌት አድሬሳችሁን እዚህ ጋር ታመጡና እዚህ ጋር ፔስት ታረጉትና ዊዝድሮ ስትሉት ራሱ ዊዝድሮ ያደርግላችኋል ማለት ነው። ይሄ ሁለተኛው አካውንቴ ነው። በሌላ ስልክ አንድ ጊዜ ዊዝድሮ አድርጌያለሁ $10 ማለት ነው። እና እንደዚህ ያደርጋችሁ በቀላሉ መስራት ትችላላችሁ ማለት ነው። ፓርቲ ሩም ትገባላችሁ። እንደዛ በምትሉ ሰዓት ራሱ ኤስሲቲ መስጠት ይጀምራል ማለት ነው እንጂ ዝም ብላችሁ እንትን ካላችሁ ኤስሲቲውን አይሰጣችሁም። ኢንቫይት ፍሬንድ አድርጉ ሲላችሁ ኢንቫይት በማድረግ ሞር ሪዋርድ ለማግኘት ደግሞ ኢንቫይት በደንብ ማድረግ አለባችሁ ማለት ነው። እና የዛሬ ቪዲዮ ይሄን ይመስል ነበር።